ሊያጠፋት ማለት ይገላት ሰዎች ራሱ ሲያወጥ ጤነኛ ናት ጤነኛ አይደለም ይሏታል ራሱ አጣል በጌታ በኢየሱስ ስም ዘባዲያ ነገሮን ያዘ አይምሮን ያዘ ደስታውን ያዘ ሲዘጉና ተቃጠለ በሉ ባካችሁ ድገም በኢየሱስ ስም በሉ ባካችሁ ከዚህ ቀን ጀምሮ በፀጉሯ ላይ የተደገመ 7 ዓመት ያስጨነቃት ቀንበር ተሰበረ ተሰበረ ምናልክ አይሆንም 7 ዓመት ምን አረካት 7 ዓመት ምን አረካት አሰቃያት የት ነው ያስደገምከው ፀጉሯን ወስደህ የት ነው ያስደገምከው አስያዘች ተይዘሃል ኢየሱስ ነው የያዘ ስሙ ይዟል በለው በል ፀጉሯን ልቀቅ ስሟን ትዳሯን ልቀቅ አይምሯን ልቀቅ አንተት እንዳታበላሽ አይምሯን ደስታውን ልቀቅ ዘጉና እሳት ብለው ነው ይገሙ እሳት በለው ሲ ይሄንን ስም አትችልም አንተ ይሄ ስም ከስሞች ሁሉ በላይ ነው በኢየሱስ ስም ነው ማዘ አዛለሁ 3 ጊዜ በኃይል ትዳሯን ለቀ ህይወቷን ለቀ አይምሯን ለቀ ጤናዋን ለቀ ውጣ በኢየሱስ ስም አንድ በል አንድ ሁለት ቀጥል አሁንም የመጨረሻ ነገሯን ለቀ ሂድ በኢየሱስ ብዙ ነገር ትረሻለሽ በጣም ትጨነቂያለሽ ቁጣ ይልሻል ነገር ይልሻል አታውቂም ይሄ ለ7 ዓመት ሆነሻል ሰዎች የቀርቡሽ ሁሉ ይርቁሻል ይሰማሻል 7 ዓመት ጭንቀት ነው ያለሽው ባለቤትሽ ነው ያለው ይታል ዓመት 7 ዓመት ከተገናኛችሁ ስንት ዓመታችሁ ነው አንተና እሷ? 7 ዓመት አልፋ 8ኛ ዓመታችሁ ነው ስለዚህ 7 ዓመት የቆየ ነገር እናንተ ቤት የቆየ ነገር አለ ያልተቀየረ ነገር አለ ከዚህ በኋላ ተቀየረ አሜን አትልም አሜን ትደሰታል አሜን ሰማይ ነው ተለቀቀ አሜን ዘርጉና ነው ተለቀቀ በልዋካ አሜን ማአቹና ማቱራባ ተናገሯ ይከብራል ብለዋ ፍሬውን ትበላላችሁ ትከብራላችሁ አሜን ታክሳችኋልና እግዚአብሔር ያከብራችኋል አሜን የዳዊት ልጅ እግዚአብሔር ለእናንተ ምንድነው ያደረገላችሁ እግዚአብሔር ያደረገውን ነገር መስክሩ እኔም መስክረው እግዚአብሔር ይመስገን አሁን 7 ዓመት ነው ሰራለሁ አያገኝም በረከት የለኝም ግን አሁን እግዚአብሔር ከመጣው ብዙ ዓመት 1 ዓመት ሆኗል መሳገብቼ ወደ እግዚአብሔር ገባው ብዙ ለውጥ አግኝቻለሁ አሁን በኋላም እግዚአብሔር የሰጠው አሁን 7 ትክክል 8 ዓመት ነው ሰራለሁ ለፋለሁ ምንም በረከት የለም ግን አሁን እግዚአብሔር መጣው በኋላ ብዙ ነገር አግኝቻለሁ እግዚአብሔር አሁን አንተ 7 ዓመት የቆየብህን ጥያቄ እግዚአብሔር እንደሚፈታ አምነህ መጥተህ ነበር አምኛለሁ በጣም ብዙ ነገር አምኛለሁ አሁን ግን እኔ ወደ እግዚአብሔር ራሱ በጣም እንላለሁ ብዙ ነገር ስለጣኝ እንጂ ወደዚህ ኋላ ቀረው እንጂ በጣም ብዙ ነገር እግዚአብሔር አደረገኝ አሁን ደስታ ይሰማኛል አሁን የሚያደርገው ጌታ በምስጋና ነው እንጂ ሌላ ነገር የማገኘው ነገር የለም መሰከናለሁ ለሌሎች መመለሱ እንደኔ ወደ እግዚአብሔር ቤት መለሱ መልኮ ይመለሳል ያጠፋው ነገር ሁሉ እግዚአብሔር እጅ ያበዛል ብዙ ነገር ያበዛል በረከት ይሰጣል ብለህ ትከሰታለ እግዚአብሔር ያደረገልሽን ነገር እግዚአብሔር አሁን ላንቺ የፈታውን ቋጠሮ በእግዚአብሔር ፊት የምትመሰክሪውን እስቲ ተናገሪ እግዚአብሔር ስሙ ይባረክ እና ለኔ ያረገ ነገር ሁሉ እግዚአብሔር ስሙ ይባረክ እውነት በ7 ዓመት ሙሉ ራስ ምታት ለኔ ጭንቅላቴ በጣም ይጨንቀኛል አሁንም አምልኬ ከተነሳ ውጪ ይለኛል በቃ ከቆምኩም ያስጨንቀኛል ግን አሁን እግዚአብሔር ይመስገን ነፃ ሆኛለሁ 12 ሰዓት በኋላ ጭንቅላቴ ይቆጣጠራል ግን አሁን እግዚአብሔር ይመስገን አይኔ እንደ እሳት ያቃጥለኝ ነበር አሁን እግዚአብሔር ይመስገን ሰላም ነኝ እኔ
አሁን ወደ ጌታ ያልመጡት እግዚአብሔር ልቦናቸውን መልሶ እግዚአብሔር ወደ ቤቱ እንደሚመልሳቸው እግዚአብሔርን ይፈልጉ፣ እግዚአብሔርን ወደነሱ ይጥሩ። እግዚአብሔር መልካም ነገር ያደርጋል። እኔ ምን እሰጠዋለሁ? ምንም ከኔ የሚሰጠው ነገር የለም። ምስጋናን ብቻ ነው ከኔ የሚፈልገው እግዚአብሔር። ምስጋናን እሰጠዋለሁ፣ አመሰግነዋለሁ እግዚአብሔርን።